እናትና አባቴ የኔናንችን ግንኙነት አልፈለጉት። እነሱ ደስተኛ አይደሉም። ከዚህ በኋላ ላይክ ሲስተርሊ ብራዘር ጧት ከማዘር ጋር ያወራራ ነበር እንዴ? እና እኔ ደግሞ እነሱ ሳይፈልጉ ደግሞ ምንም ነገር መቀጠል አልፈልግም። ገባሻል? ከሚቆየ ነገር ነው። አንድ ወር ከምናምን ሆኖ ገባሽ? ይሄን ነገር ሳስብ በቃ እነሱ ካልወደዱሽ ልወድሽ አልችልም። በቃ ካልፈለጉም ፍላጎታቸውን ደግሞ እኔ ማድረግ ግዴታ ማለት ይሄን ያህል ከሆነ ዋጋ የምትከፍለው ልፍቃችን በጣም ነው ማዘው። ሰላም ሰላም ሰላም፣ እንዴት ናችሁ የኛ ውድ ፋሚሊዎች? እኛ በጣም ደህና ነን አለን። ያው በሽነን ከሆነ በኋላ በሽን አረ ወገንታት አለቁኝ፣ አረ ጨረሱኝ እነዚህ ልጆች። በፕራንክ ላብድ ነው እኔ ማርያምን ላብድ ነው። በቃ እኔ ፕራንክ ወይ ማን እንደሚመክራት እኔ አላቅም። ማን ፕራንክ አድርጊው እያለ እንደሚመክራት እኔ አላቅም። በቃ በፕራንክ እኔ አሰቃየች ልጅቱ። የምር ቤተሰቦች እኔ ጨልያለሁ። እኔ ከዚህ በላይ እኔ ፕራንክ የምችል ራሱ እየመሰለኝ አይደለም። በጣም ከባድ ፕራንክ እየሰሩኝ ነው። ግን እኔም በጣም ብዙ የቀመርኩት ቀመር አለ። እሱም ወደ በኋላ ነግራቸዋለሁኝ። አሁን ግን ፋሚሊዎቼ እንዴት ናችሁ? ፋሚሊዎቻችን፣ ቤተሰቦቻችን እኛ አለን። ያው በእናንተ ናፍቆት የተነሳ ቀን በቀን እየመጣን ነው። እንግዲህ ከአሁን በኋላም ቀን በቀን እንመጣለን፣ እናስደስታችኋለን፣ አስደስታችኋለሁ። ዋናው ነገር እሱ ነው። በደንብ እንደማስደስታችሁ አውቃለሁ። እና ያው በልያላችሁበት ሰላምና ፍቅራችሁን ብዝት ያርግልን። እሱን ነው የምንፈልገው እኛ። እናንተ ደህና ስትሆኑ እኛም ደህና አለን ለማለት ያክል ነው። እና እንግዲህ ሰሞኑን መቱ ነው ፕራንክ ያደረገችኝ። አይታችሁት ከሆነ የመጀመሪያው ራት ምናምን ብላ ፕራንክ ያደረገችኝ አይታችኋል። በጣም በቃ የሌለ ጨልይ ምናምን። የምር እኔ ምንም ማውቀው ታሪክ የለም። በቃ ጀስት ምሳ ምናምን ብላ ጠርታኝ፣ ያ ነገር ወንድሜን አስተዋውቀሃለሁ ብላ ጠርታኝ፣ ይሄ ነገር ሀፕን አደረገ ምናምንና በጣም ነበር የተናደድኩት በሰዓቱ ማለት ነው። የምር እኔ ራሴን ሁሉ መቆጣጠር እስከሚያቅተኝ ድረስ ማለት ነው። እና ኢቭን ስልኩን እንደዚህ ቀምቻት ሁላ ስወረውር እኔ ስልክ እኔ መሰለኝ ከቨር ነው ለካ። ግን እኔ እስከዛ ድረስ እስከምታነሳው ድረስ ስልኳን እንደወረወርኩ ነበር የገባኝ። እንግዲህ ይሄን ያክል ነው የተጫወተችብኝ ለማለት ያክል ነው። ከዛ በኋላ ደግሞ የጠንቋይም ቪዲዮ አይታችኋል። ያ ራሴ ራሱ ሳስበው ምናምን ሳቂ በጣም ነው የሚመጣው። በቃ እኔ አልችልም። በቃ ገና ሳስበው ራሱ በመድኃኒዓለም በጣም ከባድ ነበር። ያን ደግሞ ጓደኞቼ ሁላ ተጨምረውበት ነው። አይታችሁ ከሆነ ኪራና ሉልም አሉ። በስማ እኔ እንጃ እኔ በዛ ልክ እኔ እንደዚህ አይነት ሀሳብ አይምሮዋ ላይ ይመጣል ብዬ ጭራሽ ደግሞ እነሱን የሚይዛ ሉልም እንደዚህ ታውቁታላችሁ፣ ተምች ነው። ኪራም ያው ኪራ ነው፣ በጣም አዛ የሆነ ልጅ ነው። ግን ደግሞ እሷም ተጨምራ ሶስት በጣም ተንኮለኛ ልጆች ሲጨመሩ ሲደበላለቁ አስቡት ምን ሊፈጠር እንደሚችል። ብቻ እኔ ራሴን በጣም መቆጣጠር አቅቶኝ በጣም ጭንቀት ውስጥ ልቤ እንዴት እየመታ እንደነበረ ከአሁን ፌንት ነቀልኩኝ እያልኩ ነበር ራሴን እንትን የነበረው ማለት ነው። እና እኔ አሁን ራሱ ሳስበው በጣም በቃ እኔ ሳቄን መቆጣጠር ሁላ ያቅተኛል። የልዑል ትወና እኔ በዛ ልክ እኔ ልዑል እንደዛ እንትን ይላል ብዬ በህይወቴ እኔ አስቤው ማላቀው ነገር ነው የምር ማለት በቃ እንደዚህ አይነት ሆነ። ድምጹንም እኔ ልገምተውም አልቻልኩም። በቃ ምንም በቃ የገመትኩት ነገር የለም ባጭሩ በቃ ማለት ሲሆናል ብዬ ምናምን። በዛ ላይ ልክ ስንገባ በቃ ደክሞን ምናምን የሆነ ቀረጻ ነበረንና እዛ ደክሞን ምናምን ነው ኪራ ጋር በቃ ላይክ ምግብ ምናምን ለመብላት ነው ቤት እየሄድን የነበረው። እና እሷ ደግሞ ጀስት ምግብ እየሰራች እንደሆነና በቃ ቤት ትበላላችሁ እኔ ሰርች እጠብቃችኋለሁ ምናምን ስትለን ውጭ መብላቱን ትተን ነው በረን ሄር ነው ቤት ማለት ነው። ከዛ ግን የጠበቀን ነገር ሌላ ነው። በዛ ላይ ኪራ ራሱ ልክ ስንገባ እኔ ደንግጬ ለራሴ የምገባበት ቦታ ጠፍቶኛል። እሱ ልክ መሬት ላይ ወርቆ ጭራሽ አባብዬ ማሚ ይልላችኋል። ወይኔ እና ቤተሰቦች እንግዲህ ያንን ፕራንክ አይታችኋል። ምን ታስባላችሁ? ምን አስተያየት አላችሁ? ፕራንኩ እንዴት ነበር? አብዛኞቻችሁን ኮሜንት እያየሁ ነበረ። ሰርታልሃል ሰሩልህ ምናምን እያላችሁ ነበር። ሰርታልኛል። ምንም ጥያቄ የለውም። ፕራንክ በደንብ ተደርጊያለሁ። ማርያምን በቃ በደንብ ተደርጊያለሁ ፕራንክ። እንግዲህ ደግሞ ያው ብድሩን የማይመለስ ወንድ ልጅ አይወለድ የሚባለው። ብድሩን የማይመለስ ወንድ ልጅ አይወለድም። በቃ ስለዛ እኔ አሁን ያሰብኩት ነገር አለ። በጣም ከባድ ነገሮች ነው ያሰብኩት። ሁሌ ከባድ ላሉ ግን እኔ የሚያግዘኝ የለም። ገባችሁ? እኔ እንደሷ ጓደኞቼን ሰብስቤ ምናምን አይደለም ፕራንክ እያረኳት ያለው፣ ብቻዬን ነው ፕራንክ እያረኩ ያለሁት ነው። ለዛ በቃ እኔ እንትን ማለት አልቻልኩም። እንግዲህ
ዛሬ በጣም ብዙ ነገር አስቤያለሁ። የምር ልክ እንደዛኛው ባይሆንም እዛኛው ላይ ሀሳባችሁን ተናገሩ ብዬ ነበር። ትነግሩኛላችሁ እንዴት እንደነበረ። ያው ኮሜንትም ላይ አንዳንድ ነገሮች አይቻለሁ። አክቹአሊ ግን በቃ ፈን አድርጓችሁ ነበር፣ አስቧችሁ ነበር። እኔ ለራሴ ሳስበውና ቪዲዮውን ሳይ ምናምን በጣም ፈን ማድረግ በጣም ነው የምስቀው ምናምንና ሁኔታዬን ሳስበው ፍርሃቴን፣ ድንጋጤ ምናምን እንደዚህ አይነት ነገር እኔ ማንንም አላበረታታም። አክቹአሊ እሷን ፕራንክ ስታደርገን ሌላ ነገር እንድታስቡ አልፈልግም ቤተሰቦች። የምር ማለት ያንን ነገር ፕራንክ ያደረገችው እሷ ያው ግልጽ ነው ያው ፈን ለማስደሰት ማለት በቃ ሳቅ ጨዋታ እና ኢንጆይ ለማድረግ ነው፣ እኔንም ለማስደንገጥ ያ ፕራንክ አይደለ ግዴታ። እኔ እስከዛ በፊት ብዙ ነገር ፕራንክ አድርጋት የለ ዛሬ ስላረጋት አይደል እና ስለዚህ ቤተሰቦቼ እንደዚህ አይነት ነገር ያው በሌላ ነገር እንዳታስቡ ስለማለት ያክል ነው። እኔ የምደግፈው ነገር አይደለም። ላይክ ጥንቁልና ማለት ከፈጣሪ ጋር መጋጨት ነው። ከፈጣሪ ጋር ያው የማይሆን ነገር ውስጥ መግባት ማለት ነው። ያው እሱ በአምሳሉ የፈጠረን እናር ላይክ ወደሱ ነው እንጂ ሌላ ባዕድ ነገር ማምለክ ሌላ ነገር እንትን ማለት እኔ የምደግፈው ነገር አይደለም። እንግዲህ አብዛኞቻችሁ ከዚህ ነገር ተቆጠቡ ማለት ፈልጋለሁ። ባይምሯችሁም ልታስቡት የማይገባ ነገር ነው። ምክንያቱም ያው ግልጽ ነው ያው እንደዚህ አይነት ነገር የሚበረታታ ነገር አይደለም። ምክንያቱም ለአሁን ልንደሰትበት ልንዝናናበት እንችላለን፣ ግን ወደፊት ደግሞ ይዞት የሚመጣ ብዙ መዘዞች አሉ። ላይክ በራሳችን ላይ፣ በቤተሰቦቻችን ላይ፣ በልጆቻችን ላይ ምናምን ብዙ ነገር አለና አደራ ቤተሰቦች እንደዚህ አይነት ነገር ተቆጠቡ። እኛም ለሰራነው ነገር ያው ይቅርታ አድርጉልን። ያው ለመደሰት ለመዝናናት ፈን ለማድረግ ነው ማለት ፈልጋለሁ። ምክንያቱም አንዳንድ ነገር ስላየው ነው እዛው ላይና ይሄን ልላችሁ ፈልጋለሁ። ስለዚህ ዛሬ እንግዲህ የተወሰኑ ነገሮች አስቤያለሁኝ። ምንድነው ያሰብኩት? የጠራኋት ያው ሉል ደውሎልን ነበርና ሉል ጋር ያው ምሳ ምናምን እንብላ ብያት ነው የጠራኋት። ምሳ ምናምን እንገናኝና እስኪ ኢንጆይ እናድርግ እንዝናና ብያት ነው የምትመጣው። ከዛ ግን ላወራሽ በጣም የምፈልገው ነገር አለ ብያታለሁ። ምንድነው እያለችኝ እኔ አልነገርኳትም። ከአሁን ንገረኝ ምናምን ያስጨነቀችኝ ነበር በቴክስት ሁላ። አሁን ራሱ ቴክስት እያደረገችልኝ ነበር እና ያው ልነግራት አልፈለኩም። ምክንያቱም በአካል ነው ልነግራት የፈለኩት። ያው እናንተ ቀድሜ ልንገራችሁ፣ ምክንያቱም የሆነ ነገር እንዳታስቡ ብዬ ቀድሜ እነግራችኋለሁ። እናንተንም ፕራንክ ማድረግ ነበር የምፈልገው፣ ግን ሌላ ጊዜ ፕራንክ አደርጋችኋለሁ። ለዛሬ ግን ያው ፕራንክ ላደርጋት ያሰብኩት ነገር ምንድነው እንደሷ ከበድ ያለ ባይሆንም ከበድ ያለውን አዘጋጅቻለሁ። ወደፊት ችግር የለም ቀናለ። ዛሬ ግን ያሰብኩት ነገር ምንድነው ቤተሰቦቼ በቃ እናትና አባቴ የኛ ግንኙነት አልፈቀዱትም፣ አልፈለጉትም። ስለዚህ ከዛሬ በኋላ የኔና አንቺ ግንኙነት ከዚህ ላይ ያበቃል ነው የምላት። ማለት ሲሪየስ ሁኜ መጀመሪያ እሷ ምክንያቱም ይሄን ነገር ልትጠረጥር ስለምችል ፕራንክ ነው ምናምን ብላ ልትጠረጥር ስለምችል ካሜራማን ትደበቅልኛል። ካሜራማን ትደበቃለህ፣ በዛፍ ስር ምናምን እንደዚህ ነገሮች አሉ። እዛ ጋር ትደበቃለህ፣ አታይህም፣ በጭራሽ አታይህም። በቃ ላወራት በጣም እንደፈለኩኝ ትናንት ከማታ ጀምሬ ነው የነገርኳት፣ አውቄ ሆን ብዬ ማለት ነው። ስለዚህ ያ ትደበቅልኝና የሚሆነው ነገር በደንብ እናያለን። ስለዚህ ያው እናንተንም በጣም ፈን የሚያደርግ ነገር ነው እና እሷ ስመጣ ያው በቃ ቤተሰቦቼ በእኔና በአንቺ ግንኙነት ደስተኛ አይደሉም። ስለዚህ ያለን አማራጭ እኔና አንቺ ማለት ወደ መፍትሄው እንድንገባ ነው። እኔ የምጠይቃት ቀጥታ ምንድን ነው የምታስበው ነገር ነው የምትለኝ። እሷ ምንም ጥያቄ የለውም። በቃ መለያየት ነው ያለብን ብዬ ጓግጭ ማለት ነው ያለብን። ከዛ በኋላ የምትሆነውን ነገር አብረን ነው የምናየው። እስኪ ለማንኛውም እንጠብቃት። እየመጣች ነው። አይ ቲንክ ደውላልኝ ነበር፣ ደርሻለሁ ብላኛለች። እየመጣች ነው። እስከምትመጣ እስኪ እንጠብቃት አብረን። እንግዲህ ቤተሰቦች ያው እንደምታዩት ነው። ካሜራማን እንግዲህ ተደብቋል። ዛፍ ስር ነው ያለው፣ እያያችሁት ነው። ጥቅ ያለ ጨለማ ጫካ ነው እዚህ ጋር ያለው። የሚገርማችሁ ነገርና እዛ ተደብቆ ነው ያለው። አሁን እንግዲህ እሷ እየታየች ከላይ እየመጣች ነው። እንግዲህ ፈጣሪ ወይ እርዳኝ። ከባድ እኔ ፕራንክ ስሰራ ባይዘይ በጣም ነው የምፈራው ማለት በቃ ምን ሀፕን ያደርጋል ምናምን ብዬ አስባለሁኝና በጣም ስለምፈራ ስለማስብ የሆነ ነገር ቢፈጠር እፈራለሁ። ጌታን የሆነ ሰዓት ፌንት ምናምን ነቅላ ነበርና ፍቅር አስታወሳችሁ እዛ ቪዲዮ ላይ ልክ እንደዛ ተሆን እንዴ ምናምን ብዬ እፈራለሁ። ስለዛ በዚህ ነገር ላይ በጣም ተነቀቃለሁ። አይ ደህና ነሽ? ተጠፋፋን። ትናንት ያየሁሽ ነኝ አይደል? ትናንት እዛ ቀረጻው ላይ በዛ ውስጥ ሰሪ ነሽ። ምን ቢሆን ፀሐዩ ዛሬ ትንሽ ፀሐይ አለ። ያው ሰዓቱም ነው 5 ከማማር እኔ ግን የቻልኩት አይደለም ማለት ፀሐዩ ቻዩ እንግዲህ ትንሽ የተወሰነ ደቂቃ አይደል? ምንድነው ግን አንተ ስማ፣ እኔ እንኳን የወሬ ጥማት ነው እንደዚህ ያሯሯጠኝ። ለምን
አልነገርክ ምን እንደሆንክ ደህና ነገር እግዚአብሔር ይመስገን ክብሩን ይውሰድ መድኃኒዓለም ምን ሆናለሁ እንግዲህ ብለሽ እንዴት ነው ደህና ነኝ አንቺ እንዴት ነሽ አለሁ ፒስ ነው ሳጋብቻለሁ ብለዚህ ፀሐይ ላይ ነው እንትን የምትለኝ አይ ከዛ በፊት መውራት ያለብን ነገር አለ ምናምን አልኩሽም በዛ እንድናወራ ብዬ እና ግን ደህና ነሽ ለማንኛውም ስራ እንዴት ነው አሪፍ ነው ለዛ አንዴ ነው ሮጬ መጥተቲ አይ ነው ሎል ያው በትናንትናው ነገር ልክስ ፈልጋለሁ እና እንካስህ እያለኝ እንታስበያለሽ እኔማ መካስ የምፈልገው እንትኖችን ተከታዮችን ወዳጆቻችንን እንዴት ምናልባት ትንሽ ደብሯቸው ከሆነ ብዬ ነው እኛ ለሳቅ ብለን ነው የሰራነው ቪዲዮ ያው ሁኔታው ነው ማለት ያው እንዴት ልበልሽ መሰለሽ እንጃ የሆነ አጋጣሚው ምናምን አሰራራችን ምናምን እኔ አሁን እኛ እንዴት እየተዝናናን እንደሰራን ነው አይተሃል ግን እነሱን አንዳንዶቹን ምናልባት ሊያስደብራቸው ይችላል በሌላ ነገር እንዳስብ በጣም የደበረኝ በቃ ከሆነ በኋላ ቪዲዮውን እኮ ደጋግሜ እያየሁት እየሳኩ ነበር ግን ያዝናናልም ግን የምር እንዳይደበራቸው ብዬሽ እንግዲህ እስኪ እያየሁ ነበር አንዳንድ እንትኖችን እያየሁ ነበር አሳይቶች ምናምን ያው የደበራቸውም አለ ያልደበራቸው የተወሰነ ነገር እንግዲህ ወደፊት ማለታችን አይቀርም የሆነ ቀን እንላለን ቪዲዮ ስንሰራ ያው የምር እንዳልሆነ መቼ ሲያቃል ምናምን ቪዲዮ መስራታችን ስለማይቀር የዛን ሰዓት እንላለን አይመስልሽም እሺ እና እንዴት እንሰራ አለውኝማ ምንድነው ያው ሰው 11 14 ነው እዚህ ጋር የሚቀመጠው ብቻ እዚህ ምንም ታረጋው አይ ከራሴ ጋር እያወራው ነበር ምናምንና የተወሰነ ነገሮች እያወራው ነበር ከራሴ ጋር ምናምን በዛ ዙሪያ እንትን እያወራው ነበር ተቆርቁላ ፀሐዩ ማረኝ ፀሐዩ አባባ ያው ፀሐዩ ትንሽ ከበድ ይላል ወቅቱም ነው ወቅቱም የፀሐዩ ወቅት ነው ጠለስ ደግሞ የለም ወደዚህ አካባቢ እንዳንድ ጠለስ ቦታ ምናምን ችግር የለውም እና ትንሽ ቢያንስ የሆነ ነገር ምናምን ውሃ ምናምን አትይዝም እንዴ እንደዛ ነው ውሃ ካፌ ነበርኩኝ ከዛ በኋላ ያው ምክንያቱም ካፌ ላይ ማውራት ስለማልፈልግ አዋራሻለሁ ያልኩሽን ጉዳይ ወደዚህ መጣሁኝ ያው ብቻችንን መሆን ስላለብን ምንድነው ግን ሰላም ነው አረ ሰላም ነው እንዴ ምን ሰላም ነው አልሳክም ሁላ እስካሁን የሆነ እኔ ልቤ እየመታ ነው ደስ የሚል ስሜት አይሰማኝም አይ ኖርማል ነው ምንድነው ምን ሆነ ነው አረ ምንም አልሆንኩም እና ታዲያ የት ነበርሽ ታዲያ ዛሬ ስራ ቦታ ነበርኩኝ እውነት ከማታ ጀምሮ ስጨቀጭቅ ስለነበረ በቃ ሐሳብ ሆኖኛል ማርያምን እኔም ላወራሽ ነበር ግን ደግሞ ለመገናኘታችን የማይቀር አይደለ ብለሽኛል ነበር ሉልም ስለደወለልኝ ምሳ ምናምን ጋብዘህ እንጂ ታዲያ ቅጣት ምናምን ስላለኝ ከዛ ደግሞ እኔ ደግሞ ምሳ ስንበላ ምናምን ወደ ምሳ ስንሄድ ምናምን ቪዲዮ ፈልጌ ነበረ ግን ካሜራማችንም አልቻለም ስለዚህ በቃ ያው ልጠብቅሽና አብረን የሆነ ነገር አውርተን እንሄዳለን ብዬ ነው ከተስማማ በምናወራው ነገር ከተስማማን ብዬ ለዛ ነው የቀጠርኩሽ አንተ ደህና ነህ ቤተሰብ ሰላም ነው ምናምን ሰላም ነው ሁሉ ሰላም ነው እንዴ የተጠፋፋ መሰለሽ እኮ እንዴ ትናንት እኮ ተገናኝ ተነበሩ ወይ ቶሎ ንገረኝ እኔ ተጨነቅኩኝ ምን አትጨናነቂ ያስጨነቅሻል ግን ቤተሰቦች በጣም ያዘኑ ታውቂያለሽ አይደል የኛ ቤተሰቦች ፍራንኩን አይተው ነገ ቪዲዮ ስንሰራ መናገር አለብን የጠንቋዩ እንዴ በጣም አዝናንቷቸዋል በጣም የተዝናኑት ጭራሽ ኢንቦክስ ራሱ እያደረጉልኝ ነበር ያሳየን ነው ግን አንዳንድ ሰው ድንገት ካልተረዳ ምናምን ነገር ይደብራቸዋል እኮ እሱን እኮ ነው የምልሽ ድንገት ያልተረዳ ካለ ምናምን ብዬ ነበር ያሰብኩት ያው እንግዲህ ዞሮ እስኪ ቪዲዮውን ስንሰራ ያው ምን ነግራቸዋለን ግን አንድ ሁለት ሰው ነው እንደዛ ያለኝ እንደዚህ አይነት ፕራንክ ለምን ታረጋለች ምናምን ጥሩ አይደለም እኮ ምናምን ሲሉኝ አይ ነገርኳቸው ያለው ቁጭ ብለን ፊልም እያየን ባለንበት ነው ባይዘ ሐሳብ ይመጣልኝ አልነገርኩትም ሁላ ግን እኔማ አልኩኝ እኮ ማለት ራሴም ለኢንቦክስ ላይ ስለምጽፉልኝ ተናገርኩኝ ያው ምክንያቱም እንግዲህ ሶስት ሆኖ ነው ይሄን ነገር ሐሳብ ያመነጩት አልነገርኩትም ነበር ለራሱ እኮ መጀመሪያ ሶስት ተምች የሆነ ሰው ነው ይሄን ነገር የሚያስበው የሐሳቡ ጠንሳሽ እሷ እንደሆነ ሰምቻለሁ ምናምን ለማን ነው የምታወራው አረ ለራሴ ነው እንዴ ለማን ነው የምታወራው ግራ ገባኝ አይ ለራሴ ነው እያወራ ያለው ሐሳብ ውስጥ ገብተህ እየቀባጠርክ እንዴ
አለው እኮ እዚህ ጋር ነኝ። አይ ዝም ብዬ እንደዚህ ለወራ ብዬ ነው ከራሴ ጋር ያሳብሽ ጠንሳይ ራስሽ እንደሆነሽ ምናምን ያው ይብያል። አዎ እኔ ነግራችኋለሁ። ቆይ ማርያም እኔ ፊልም እያየሁ እንደገጣኝ ምክንያቱም እኔ ፕራንክ አድርጌ ስለማላቅ ቆይ ነው አሪፍ ሀሳብ ይሆናል። በንጋታው ልውልን አማከርኩኝ። ከዛ በቃ ልውልም አሳቀው እኮ ልውልን ስነግረው ኪራ ማሳቀው ኦኬ ቢሆነ የሚያዝናና ነገር ነው ብዬ ሙዚቃ ሰርች አደረግን። የጠንቆይ ነገር ሰርች አደረግን ብታይ ማለት ነው። ሰርች አድርገን እንዴት እንደሚሉ ራሱ በቃ ከነሱ የተለማመድ ነው። ይሄ አሜን ነው የሚባለው ብሎ የሚባለው ምናምን እያልን ሁላ ማለት ነው። በርሶ መጀመሪያ ቪዲዮ ፓርት ተለማመድን ምናምን እጣን የሚያጨሱትን አየን ምናምን በቃ በጣም አልቻልንበትም፣ ግን ሞክረናል፣ ተሳክቶናል እኮ ብለን አስባለን። በቃ ያስቃል ብለን ያሰብነው እንጂ ሰው መቼ ሲሆን እኔ እንጃ በኔጌቲቭ የሚረዳ ያለ ይመስለኛል። አዎ አይ አረ ፈን ነው እንጂ የሚያደርገው ፈን ያደርገው ይመስለኛል። እኛ ራሱ እያሰብነው እኮ ተታስደል አለበት እንዴ። እና እንግዲህ ዛሬ ያው ያገኘሁሽ ሀሳብ ምን መሰለሽ፣ ማለት ያገኘሁበት ላገኝሽ የፈለኩት ነገር ማለት ነው። አንድ ማውራሽ ነገር አለ ያልኩሽ ጨቀጭቅሽ የነበረው ማታ ጀምሮ አንቺ ካልነገርሽ ስትኝ የነበረው ነገር ይሄ ነገር ሊያሳዝንሽ ሊያስከፋሽ ምናምን ይችላል፣ ግን ግዴታ ማውራት ስላለብኝና መሳወቅ ስላለብኝ ነው ይሄን ነገር ልነግርሽ የነበረው። ከራሴ ጋር ብዙ ጊዜ ስሟገትና ራሴን በጣም እንትን ስለ የነበሩት ነገር ነውና ይረብሽ አልፈልግም፣ እንድትናደጅም አልፈልግም። በሰላም ነው ነገሩን እንፈታ የምፈልገው ማለት ነው። ወደ መፍትሄው እንድንገባ እንጂ የምፈልገው የሆነ ጭቅጭቅ ምናምን እንዲኖረው አልፈልግም። እናትና አባቴ የኔና አንቺን ግንኙነት አልፈለጉትም። ባክሪ ዝም በል የመርዋሪውን አውራውን ማለት አውራ ወሬ ይሄን ተወረኝ ፍለከውን የምሬን እኮ ነው ማለት እንዴ የምሬን ነው ማለት በቃ አልፈለጉትም እና ሲሪየስ የምሬን ነው። እና እኔ ደግሞ እነሱ ሳይፈልጉ ደግሞ እኔ ምንም ነገር መቀጠል አልፈልግም። ገባቻል። እኔ እነሱ የሚያስደስታቸውን ነገር ማድረግ እንጂ የምፈልገው እነሱ እየደበራቸው እኔ ምንም አይነት የሚገባበት ሪሌሽንሺፕ ውስጥ የለም። እና እነሱ ደስተኛ አይደሉም። ከዚህ በኋላ ላይክ ሲስተርሊ ብራዘር ልንቀጥል እንጂ የምፈልገው የምሬን ነው እንዴ። ኧረ አንተ እያሳቀኝ ነው ማርያም። እኔ ምን እንደምልሽ አላውቅም። ፍራንክ ነው እንዳለን እዚህ ማለት ብቻችንን ነን። ምን ብዬ ደግሞ አሁን ይላስብ ሲሪየስ ነው የምሬን ነው። ቤተሰቦቼ ማለት ነው የማላውቀው ሌላ ቤተሰቦች አሉ የለም። በቃ እናትና አባቴ አልፈለጉም። በቃ አለቀ ማለት አልፈለጉም። በቃ በእኔና አንቺ ግንኙነት ደስተኛ አይደሉም። እስቲ አንዴ እየቀለድኩ አይደለም በል የምሬ እየቀለድኩ አይደለም። ማርያምን በል እንዴ የምሬን ነው። ማርያምን በል እንዴት ዋሻለኝ እንዴ? የምሬን ሲሪየስ። ጠዋት ከማዘር ጋር እያወራን ነበር እንዴ? ሲቀጥል ግን ደግሞ ከዚህ በፊት ነው ብዙ ጊዜ ነው ያወራንበት ይሄን ጉዳይና ከማን ጋር ማለት በቃ ቤተሰብ ጋር ተወያይተናል በዚህ ጉዳይ ነው እንዴ። ማለት እንዴ ከኔ ጋር ልትወቃል እንቀራረባለን እንደዋወላለን። ያው ላይክ ቤተሰቦቼ ሆነዋል ምናምን አዲስ ነገር ምን ተፈጠረ? ይሄን ሁሉ አመት ያላነሳውን ሀሳብ ዛሬ ምንድነው እንዴ? ሲቀጥል መቼስ እነሱ እንደማይወዱኝ አያስመስሉ። መቼስ ሁላችንም ተቀራርበናል እንዋደዳለን ምናምን ችግር አለ? አይ በቃ ማለት ከዚህ በፊት ነው ይሄን ነገር ያወራንበት ከነሱ ጋር ነው አውርተንበት ደግሞ አልሆነም ማለት በቃ አልፈለጉም። ፍላጎታቸውን ደግሞ እኔ ማድረግ ግዴታዬ ነው። ስለዚህ ከዚህ በኋላ እኔ ይቅርታ እንድታደርግልኝ ብቻ ነው የምፈልገው እንዴ። ከዚህ በፊት ማለት በቃ ከዚህ በፊት አውርታችሁ ከነበር እኔና አንቺ ጓደኛሞች ነን፣ መቀጠል እንችላለን። በቃ ሌላ ነገር የለውም። ገባሽ አይደል? እሱን የማይመስል ነገር አታወራ። ግን ከዚህ በፊት አውርታችሁ ከነበረ ያን የሆኑ ነበረ እነሱን ሳታስተዋውቀኝ በፊት ምናምን ነበር መወሰን ያለብህ። አሁን እንዴት እንደዚህ ትለኛለህ? ማለት ከነሱ ጋር በሰላም በፍቅር ነው የምናወራው ሁሌ። ካንተ ጋር ምን ነገር ሀሳብ አንስተን አልነበረም። ዛሬ አዲስ ነገር ምን ተፈጥሮ ነው? እኔ ምንድነው? እሺ ምን እንጠልታውት ነው ያልወደዱልኝ ነገር ምንድነው? ምን አስቀይሚያቸው ነው? እኔ ሳላቅ ደግሞ አልነገሩኝም ነበር እኮ ትናንትም ከሲስተር ጋር ስናወራ ነበር፣ ከማዘር ጋር ስናወራ ነበር። ግን አላሉኝም። ሲጀመር የምንም የጥላቻ እንትንም አሳይተውኝ አያውቁም። ግን ምናልባት ላንተ ከነገሩት ደግሞ እኔ ሳላቅ ያስደበርኳቸው ነገር ካለ ምንድነው ያለቀም እሱን በቃ የቆየ ነገር ነው። አንድ ወር ከምናምን ሆኖ ገባሽ። ይሄን ነገር ሳስብ ለውሳኔ በጣም እንትን ስለ የነበረው ነገር ነውና በቃ እኔ የመጨረሻ ውሳኔ ነው። ከዚህ በኋላ ከደበረሽም እኔ ምንም ማድረግ አልችልም። ምክንያቱም እነሱ ማስደበር ስለማልፈልግ ነው። እኔ በቃ ምንም ማድረግ አልችልም። በቃ
እንዴ እኮ ያስደበርኳቸው ነገር ካለ መቼስ ታዲያ ማለት እንደዚህ ስላልከኝ ብቻ እኔ እኮ እንደቀላል ነገር አላየውም ነገር እንደዚህ አልወደዱልሽም እንደዚህ በቃ አልተመቻቸውም ብትለኝ የቤተሰቦችን ሀሳብ አከብራለሁ ችግር የለውም ግን እንደዚህ አልወደዱሽም ምናምን ብትል አንተ ያመጣው ሀሳብ ነው ይመስለኛል እኔ እነሱ ጋር መደወል ካለብኝ እደውላለሁ እንደዚህ በቀላሉ አልወደዱሽም ምናምን ብትለኝ ልቀበል አልችልም ምክንያቱም ቅርርብነታችንን ታውቃለህ ከነሱ ጋር ያለኝና ደውዬ ጠይቃቸውና አወራቸዋለሁ አይ እንዴት ደውኝ አልፈልግም ምክንያቱም አንቺን እየጠሉሽ ለምን ደውይላችሁ እኮ እንዲህ በቃ እንዲህ በጣም ስነ ስርዓት ያላችሁ ሰዎች ናቸው ታውቃለህ እንዴት እንደምንዋደድ ግን ላይነግሩኝ አይችሉም በቃ ቢጣሉኝም ማለት ነው አይ እኔ እንዴት ደውይላችሁ ስለዚህ እሺ እኔ እንደሌለው አድርገው ይደውልላችሁና አንተ ማውራት ከከበደ እነሱን ሰማለሁ ችግር የለም አከብራለሁ እኔ ቃላቸው እናንተ አንተ አታሳምናቸው ባይ እኔ ለማሳመን ሞከርኩ እያልኩሽ እኮ ነው አንድ ወር ከምናምን ላሳመናቸው ሞከርኩ ምናምን ብዙ ነገር ሞከርኩ ግን እሺ ምን አድርጌ ነው እኔ ምን አጥፍቼ ነው አላውቅም እሱን እኔ አላውቅም በቃ አልወደዱሽም ቀልባቸው በቃ አልወደደም በቃ ይሄ ነው ለምን ቀይተና አሁን ማይወዱ ምን ማድረግ አልችልም ማርያምን በል እስቲ አንተ የምርህ ነው አዎ የምሬ ነው እንዴ ለምን ደውልላችሁ እንዴ እኔ እንዴት ደውላለሁ ደውል እሺ ለማዘር ደውልላት እኔ መስማት ፈልጋለሁ አልደውልም ለዚህ ነው ሲጨንቀኝ ነው አይደል እንዴ እንደዚህ አይነት ነገር ልታሰማኝ ነው እኔ ምንም ማድረግ አልችልም እንግዲህ በቃ እነሱ ካልፈለጉ ደግሞ ምንም እኮ እሺ እነሱን አሰማኝ እነሱ ጋር መደወል ፈልጋለሁ አሁን ነው እንዲደውል ፈልገኝ ለምንድን ነው እንዴ ይሄ ቀልድ አይደለም ለኔ አኮ ባንቺ ዙሪያ አይልሽ ብዙ ነገር አውርተን ተስቃቀን ተላይተናል ወይ አንተ በቃ ተጣልቻለሁ ባንቺ ምክንያት እነሱ ጋር ተጣልቻለሁ ገባሽ እኔ ምን ልደውላችሁ እሺ አንተ ነኝ አትወደኝ በጣም ወደዳለም አይደለም እነሱ ካልወደዱሽ ልወድሽ አልችልም በቃ አለቀ እነሱ ታዲያ አንተም ተቀኝኝ ያህል እኮ በቃ እነሱ ካልወደዱሽ ልወድሽ አልችልም በቃ እንዴ ምንድነው እሺ እኔ እኮ በግድ ይወደዱኝ እኮ አይደለም ግን ቢያንስ በቃ እነሱን ካልወደዱሽ አልወድሽም አለቀ በቃ እኮ እሺ በግድ ይወደዱኝ እኮ አይደለም ግን ለምን እንደጠሉኝ ማወቅ ፈልጋለሁ እኔ እሱን አላውቅም በቃ ሁሌ እኮ ነው ወድሻለሁ የሚሉኝ ማድረግ አልችልም እና አንተ በቃ ማለት ምን ወሰንክ ታዲያ በቃ ወስኛለሁ እኔ ምን እንደምትወስነው መለያየት ነው እንዴ አንተ ቆይ ማለት ለፍቅራችን የሆነ ዋጋ መክፈል ምናምን የሚባል ነገር አታውቅም እንዴ በቃ እኔ ደግሞ እንደዚህ አይነት ነገር ለዋጋ መክፈል የሚባል ነገር አላውቅም ቤተሰቦችን አስደብር አስከፋ ምናምን ሳይሆን አከብራቸዋለሁ አንተም እንዴት እንደምታከብራቸው አውቃለሁ ምናምን ግን ማለት ይሄን ያህል መንገድ ነው የምትሄደው በቃ እነሱ አልወዳትም ካሉ እኔን እንዲወዱኝ እንዲቀበሉኝ ማድረግ እኔን የጠሉኝ ካሉ እኔን ማስተካከል ምናምን ነው እንጂ ያለብህ በቃ እንዲወስን ማለት እኔ ቤተሰቦችን ወዳቸዋለሁ አከብራቸዋለሁ ታውቃለህ በጣም ግን አንተ ግን የምር እኔ አላውቅም ሌላ ምክንያት እስከሌለ ድረስ በእንደዚህ አይነት ብቻ ማለት ይሄን ያህል ከሆነ ዋጋ የምትከፍለው ለፍቅራችን በጣም ነው ማዝነው እና መቼም የማይከፋኝ በዚህ ጉዳይ አንተ እኔ መለየት እኔ ግን እንደምደውልላቸው ነው የምነግርሽ አዝናለሁ በቃ ምንም ማለት ነው ይመችክ ሰሚ አይ አንቺ ካሜራ ፓፒ የምን ካሜራ ዞር በል ማርያም እንደተነቀደኝ ፍራንክ ያለቀሰች ነይ ፕራንክ ተሰርተሽ እኔንም እንደዚህ አድርግሻ እንዴ ያስለቀስሽኝ ፕራንክ ተሰርተሻል ፕራንክ አልፈልግም በቃ ከጀርባ ራሱ ያሉት ሰዎች ያየና ፕራንክ ሰራት ማለት ነው ሰራውልሽ ወንድም ሰራውልሽ yes ሰራውልሽ በዚህ ውስጥ አይታይሽም ደግሞ ቅድም ምን ብለሽኝ ነበር ለማን ነው የምታብራራው ምናምን እያልሽኝ አልሰማሽኝ እኔ እኮ አምልጦኝ ነው ረስቼው ማርያም ረስቼው ለነሱ አወራለሁኝ ፕራንክ ተደርገሻል አልተደረገሽ እዛም ሂጅ መደወል አይቀርም ነበር አይ ኖ ገባኝ እሱ ፕራንክ ተደርገሻል አልተደረገሽ አንተ ፓፒ ጅሎች እንደዛ ፕራንክ እንችላለን
ተጨንቄ ማደሪ ማሊ ምናምን አንተ ደግሞ ምኑ ጋር ተቀምጠው ውስጥ አትክልት ውስጥ ገብቶ አይታይ ረበየሽ እና ወደ ምሳችን መሄድ እንችላለን። ከዛ በፊት ግን ሰላም ቢያችሁ ለመጨረሻ ያው ስለዚህ ማለት ሁሌ እኔ ቀልቤን ከገፈፍኩ በኋላ ሰላም ቢያችሁ የምትለኝ ነገር እኔ አሁን ማለት አሁን ይሄንን እንዴት ፖስቶው ነው ታዲያ እንዴ ጉድሽ ነው ታውገሪ በግድ ያስለበርከኝ ያው ዳናቹ እሺ እኔ ሰላም ማለት ራስ ከበደኝ ማርያም እሺ ዳናቹ አይደል ቤተሰቦቻችን እኔ መስቀይ የባለፈው ፍራንክ እያሰብኩ ነው እና ይሄ ጅል ናይት ፍራንክ እየሰራ እንደሆነ ያያችሁ ነው እና ፀሐዩ በጣም እየቻልኩ ስላልሆነ ነው እሺ እንደዚህ ያልኩ ያሉት እና ረበየስ ማለት ነው ምንም ማለት ማከታተል ሶ አሁን ወደ ምሳችን እንሂድ ቤተሰቦች እንግዲህ ከዚህ በኋላ ፕራንክ ይብቃሽ በሏት እናንተ ደግሞ ሳልነግራችሁ ለትላንትናው ቪዲዮ ፈታ ያላችሁ እንኳን ፈታ አላችሁ እኛም ፈታ ብለንበታል ግን የደበራችሁ ካላችሁ ይቅርታ በጣም እሺ እና በዚህ እንትን ድጋሚ ቪዲዮ እንሰራላችኋለን ይሄናችሁ ነው አሁን ወደ ምሳችን መሄድ እንችላለን ኧረ እንዲዳው ፀሐዩን አልቻልኩትም በጣም ኃይለኛ ፀሐይ ነው ያለው ሰዎች እንደምታስቡት አይደለም ከባድ ነው ሶ በሌላ ነገር እስከምንገናኝ ድረስ አረፊ ዋ በሏት ትልቅ እሺ እኔ ለማንኛውም ማመንደኔ ንገርኛ የሆነ ድለኛ ማመንደኔ ንገርኛ የሆነ ድለኛ